ላይ የፈለግከውን ነገር የምታገኘው ወይም ደግሞ ያሰብከውን ነገር የምታሳካው ጠንክረህ ስለሰራ ወይም ደግሞ ስለፈለክ ብቻ አይደለም ስለሳብከውና ስላመንክበት ብቻ ነው ይለናል ዘ ሲክሬት የተሰኘው የስበት ህግ መጽሐፍ። ይሄ የስበት ህግ መጽሐፍ እንግዲህ ለመጀመሪያ ጊዜ በሮሃና በ2006 ዓመተ ምህረት ለገበያ የወጣ መጽሐፍ ሲሆን ይሄ መጽሐፍ ለገበያ ከወጣበት ጊዜ አንስቶ ተወዳዳሪ ያልተገኘለትና ብዙ ሽያጮችን ያስተናገደ በጣም ገራሚ መጽሐፍ ነው። ይሄ መጽሐፍ ወደ ገበያ ከወጣበት ጊዜ ጀምሮ እስካሁን ድረስ ብዙ ሰዎች ህይወታቸውን እንደለወጡበት ያሰቡትን ነገር እንደኖሩበት እንደዚሁም ደግሞ የተመኙትን ፍቅረኛም ሳይቀር እንዳገኙበት ህይወታቸውንም እንደቀየሩበት ለተለያየ ሚዲያዎች ቃላቸውን ሰጥተዋል። በዚህ መጽሐፍ ወይም ደግሞ የዚህ ህግ ዋና ሀሳቡ ምን መሰላችሁ ማለት ነው? የሆነ ነገር ማግኘት ከፈለክ ወይም ደግሞ አንተ የምትመኘው የሆነ ነገር ማግኘት ከፈለክ ጠንክረህ መስራት ወይም ደግሞ መፈለግ ብቻ በቂ አይደለም። አትራክት ልታደርጉ ይገባል ወይም ደግሞ ልታምንበት ይገባል ይለናል። እንዴት መሰላችሁ ማለት ነው? አሁን ለምሳሌ እናንተ የሆነ 10,000 ብር ጀነሬት ማድረግ ትፈልጋላችሁ ማለት የወሩ መጨረሻ ላይ ማለት ነው። ነገር ግን ጠንክራችሁ ስለሰራችሁ ወይም ደግሞ ስለፈለጋችሁ ብቻ ያን ነገር ልታገኙ ትችላላችሁ። ነገር ግን መጽሐፉ ላይ ያሉትን ቴክኒኮች ከተጠቀማችሁ የማግኘት እድላችሁ በጣም ከፍተኛ ነው የሚል መጽሐፍ ነው ማለት ነው። ይህም ነገር እንግዲህ ለብዙ ሰዎች እንደሰራላቸው እንደዚሁም ደግሞ በተገቢ ሁኔታ ያንን ነገር በመተግበራቸው ምክንያት ህይወታቸውን እንደለወጡ እንደዚሁም ደግሞ ያሰቡትን ህይወት መኖር እንደቻሉ ይናገራሉ። ነገር ግን በዛው ልክም ደግሞ መጽሐፉ የማይሰራባቸውና መጽሐፉን ብትጠቀሙትን ጋር ወይም ደግሞ እዛ ያሉትን ህጎች እንኳን ብትተገብሩ ልትለውጧቸውና ልታገኟቸው ወይም ደግሞ ልትስቧቸው የማይገቡ ነገሮችም እንዳሉ ብዙዎችም ይናገራሉ ማለት ነው። ስለዚህ እነዚህ ሐሳብ ጠቅለል አድርጌ ዛሬ እነግራችኋለሁ። እነዚህ መጽሐፍ ሐሳብ ከሆነ እንግዲህ አንተ የፈለግከውን ወይም ደግሞ አንተ የምትመኘውን ነገር አትራክት ለማድረግ ወይም ደግሞ ለመሳብ ከፈለግ በመጀመሪያ ደረጃነት እንግዲህ በእነዚህ ሶስት ሐሳቦች ላይ ዲፔንድ ልታደርግ ይገባል ይለናል። መጀመሪያ መጠየቅ አለብህ ወይም ደግሞ አሁን ለምሳሌ ምንድነው የምፈልገው? አሁን ለምሳሌ 10,000 ብር በወሩ መጨረሻ ላይ ነው የምፈልገው ብላችሁ ጽፋላችሁ እሱ የምትፈልጉት ከሆነ ማለት ነው። ስለዚህ በመጀመሪያ ደረጃ መጠየቅ አለባችሁ ራሳችሁን ከጠየቃችሁት በኋላ እንግዲህ ያንን የጻፋችሁት ወይም ደግሞ ያንን 10,000 ብር እንደምታገኙ ማመን አለባችሁ በመጀመሪያ ደረጃ ማለት ነው። ስለዚህ ያንን ነገር ካመናችሁ በኋላ ዲፕ የሆነ ነገሮችን ካመናችሁ ቪዥዋላይዝ ካደረጋችሁ በየቀኑ እየተነሳችሁ ከጻፋችሁ እንደዚሁም ደግሞ ያን ነገር እንደተደረገ አድርጋችሁ ቪዥዋላይዝ የምታደርጉ ከሆነ ያን ነገር ትቀበላላችሁ ማለት ነው። ስለዚህ እንደዚህ መጽሐፍ ሐሳብ ከሆነ መጀመሪያ ደረጃ ላይ ትጠይቃለህ፣ ከዛ በኋላ ታምናለህ፣ ከዛ በኋላ እንግዲህ ትቀበላለህ ነው የሚለው ማለት ነው። ስለዚህ ይሄንን ስቴፖች በትክክል ከተገበራችሁ እንግዲህ የምትፈልጉትን ነገር አትራክት ማድረግ ትችላላችሁ ማለት ነው። ይሄንን ነገር እኔ በዛው የሆነ ጊዜ ተግብሬው ነበር ማለት ነው። 100% እኔ ጋር ሰርቶልኛል ማለት ነው። ነገር ግን የማይሰራባቸው አንዳንድ ቦታዎች አሉ። እኔ እንዴት እንደሰራልኝ ልንገራ። እኔ እንዴት መሰላችሁ አትራክት ለማድረግ የሞከርኩት ወይም ደግሞ የስበት ህጉን የተገበርኩት ማለት ነው በቲክቶክ ፎሎወሮች ላይ ነበር ለመተግበር የሞከርኩት። መጋቢት 1 ሲገባ እንግዲህ 2,000 ፎሎወር ነበረኝ ማለት ነው። ከዛ በኋላ እኔ ያሰብኩት መጋቢት 30 ሲገባ 10,000 ፎሎወሮችን አትራክት ለማድረግ ነበር ሐሳቤ። እንግዲህ እንደ ሐሳቤም እንግዲህ 10,000 ፎሎወሮችን አትራክት አድርግቻለሁ ማለት ነው። ኦልሞስት በአንድ ወር ብቻ ከ8,000 በላይ ፎሎወሮችን አትራክት አድርግቻለሁ ማለት ነው። ይሄንን ነገር እንዴት አትራክት እንዳደረኩት ስነግራችሁ በመጀመሪያ ደረጃነት ግድግዳዬ ላይ ለጠፉት ማለት ነው። ግድግዳዬ ላይ 10,000 ፎሎወር እግዚአብሔር ሆይ መጋቢት 30 ላይ ስላለኝ አመሰግናለሁ ብዬ ጻፍኩኝ። ያንን ነገር ጠዋትም ማታም 10 ጊዜ ወረቀት ላይ ጽፈዋለሁ ማለት ነው። ከዛ በኋላ ሁሌም አየዋለሁ እንደሆነ አድርግቼ ራሴ ውስጥ ቪዥዋላይዝ አደርገዋለሁ፣ አምንበታለሁ ማለት ነው። በሚሄድበት ቦታ ሁሉ ጽፋለሁ፣ ግድግዳ ላይ ጽፋለሁ። መጋቢት 30 10,000 ፎሎወር ስላለኝ እግዚአብሔር አመሰግናለሁ እያልኩኝ ጽፋለሁ። ከዛ በኋላ የዛን ጊዜ መጋቢት 30 10,000 ፎሎወሮችን ሂት ማድረግ ቻልኩኝ ማለት ነው። እንደዚሁም ደግሞ የተለያዩ ነገሮችንም አትራክት ለማድረግ ሞክራለሁ። አብዛኞቹ ላይ ይሰራል ማለት ነው። ስለዚህ በዚህ መልክ መተግበር አለባችሁ። ነገር ግን አትራክት የማይደረጉና እንደፈለጋችሁ በተለፉ የማስቧቸው ነገሮች አሉ። ግን ይሄንን ሐሳብ ወይም ደግሞ ይሄንን የመጽሐፉን ሐሳብ እንደ ኤቭል ወይም ደግሞ እንደ ሰይጣናዊነት አድርጋችሁ እንዳትመለከቱት ማለት ነው። ምክንያቱም ደግሞ እምነት ያለው አቅም ወይም ደግሞ እምነት ያለውን ፖቴንሻል በመጽሐፍ ቅዱስ ሳይቀራሱ ተጠቅሷል ማለት ነው። መጽሐፍ ቅዱስ ላይ አይታችሁ ከሆነ እንግዲህ የሰናፍጭ ቅጠል ታክል እምነት ቢኖራችሁ ይሄንን ተራራ ከዚህ ተነስተ እዛ ተተከሉት ብትሉት በተተከለ ነበር። እንደዚሁም ደግሞ አንድ ነገር አስባችሁ ካመናችሁና በልባችሁ እንደተደረገ አድርጋችሁ ካሰባችሁ የሰማይ አባታችሁ ያን ነገር ይሰጣችኋል ብሏል ማለት ነው። በመጽሐፍ ቅዱስ ላይ ሳይቀር ማለት ነው። ስለዚህ እምነት በጣም ትልቅ አቅም ያለው ነገርና የፈለግነውን ነገር እንድናገኝ የሚያደርገን በጣም ትልቅ ቁልፍ የሆነ ነገር ነው ማለት ነው። ነገር ግን መጽሐፉ የሚለው ሁሉንም ነገር መሳብ ትችላላችሁ ወይም ደግሞ ሁሉንም ነገር ማግኘት ትችላላችሁ ይላል። ነገር ግን ሁሉንም ነገር ፈልጋችሁ ማግኘት አትችሉም። አሁን ለምሳሌ እኔ ነገ 1 ቢሊዮን ብር ይኖረኛል ምናምን ብዬ ብጽፍ እንደፈለኩኝ ባምንበት ምን ባረግ ምናምን ሁሉንም መጽሐፉ ላይ ያሉት ነገሮች ባረግ ነገ 1 ቢሊዮን ብር አይኖረኝም። በቃ ገብታችኋል አይደለ? መጽሐፉ የማይሰራባቸው ነገሮች አለ ስላችሁ እነዚህ ነገሮች ናቸው ማለት ነው። መጽሐፉን ሁሉን ነገር ስላደረጋችሁ ማስቧቸው ወይም ደግሞ አትራክት የማታረጓቸው ነገሮች አሉ። ሲጀመር እንደዛ ነው መሆን ያለበት። ሁሉንም ነገር አትራክት አድርጋችሁ ወይም ደግሞ ሁሉንም ነገር ሰባችሁ ማግኘት የለባችሁ። ምክንያቱም ደግሞ ሁሉንም ነገር ሰባችሁ ካገኛችሁ የምትፈልጉትን ነገር ካገኛችሁማ በቃ እናንተ ፈጣሪ ሆናችሁ ማለት ነው። ስለዚህ ሁሉንም ነገር አትራክት ማድረግ አትችሉም ወይም ደግሞ ሁሉንም ነገር ማግኘት አትችሉም ማለት ነው። ምክንያቱም ደግሞ የሰማይ አባታችሁ ፍቃድ ያስፈልጋል ወይም ደግሞ እድለኝነትን ያስፈልጋል እንጂ ሁሉንም ነገር አትራክት ያደረጋችሁ አይሆንም ሊሆንም አይችልም ማለት ነው። ስለዚህ ነገር ግን አንዳንድ ነገሮች ላይ አትራክት ማድረጋችሁ የሚጠቅማችሁና እንደዚሁም ደግሞ መንገዱን የሚያቀልላችሁ ነገር አለ። አሁን ለምሳሌ እንደኔ መጋቢት 1 2000 ነበርኝ አሁን 10,000 ገብታችኋል። እንደዚህ አድርጋችሁ ፕላን ማድረግ የሆነ በቃ አቺቨብል የሚሆን
በእናንተ ማቀም አቺቨብል መሆን አለበት። እንደዚሁም ደግሞ ቁጭ ብላችሁ አትራክት የምታደርጉት ከሆነ አይመጣም። አሁን ለምሳሌ ዝም ብላችሁ ዩቲዩብ ላይ 100,000 ፎሎወር ይኖረኛል ብላችሁ ብታቅዱና ዩቲዩብ ካልጀመራችሁ ይሄ ነገር አይሰራም ማለት ነው። ቁጭ ብላችሁ ካሰራችሁ ይሄ ነገር አይመጣም ማለት ነው። ስለዚህ ወደ ስራ መግባት አለባችሁ ማለት ነው። እንደዚሁም ደግሞ ሁሉንም የምትስቡትን ነገር ማግኘት አትችሉም ማለት ነው። ምክንያቱም ደግሞ ሁሉንም ነገር ከሰባችሁ እናንተ ፈጣሪ እንጂ የሰው ልጅ አልሆናችሁ ማለት ነው። ስለዚህ በዚህ መልክ መጽሐፉ እንድትረዱ እፈልጋለሁ ማለት ነው። መጨረሻም እንድታስተውሉት የምፈልገው ነገር ይህንን መጽሐፍ በትክክለኛው መንገድ ከተጠቀማችሁትና እንደዚሁም ደግሞ አቺቨብል በሆኑ ወይም ደግሞ ልታሳኳችሁ በምትችሏቸው ነገሮች ላይ ከተገበራችሁ በቀላሉ አትራክት ማድረግ ትችላላችሁ ማለት ነው። ነገር ግን ሁሉንም ነገር አትራክት ማድረግ አትችሉ ማለት ነው። ስለዚህ ይህንን ስቴፖች እናንተ አቺቨብል ናቸው ብላችሁ ለምታስቧቸው ነገሮች ተግብሯቸው። ከዛ በኋላ እንግዲህ ለውጡን አብራችሁ ትመለከታላችሁ። እኔም እንግዲህ ትንሽ ቢሆን ለውጥ ስላገኘሁ ይሄንን ቪዲዮ ሪከርድ ያደረኩላችሁ ማለት ነው። ስለዚህ በዚህ መልክ መጠቀም ትችላላችሁ ማለት ነው። እንደ መጽሐፉ ሐሳብ ከሆነ ሳልነግራችሁ ማለፍ የማልፈልገው ነገር ያንን ነገር በመታምኑበት ሰዓት ወይም ደግሞ ያንን ነገር እንደሆነ አድርጋችሁ በመታስቡበት ሰዓት አይምሯችሁ የተለያዩ ኒውሮኖችን ወደ ዩኒቨርስ ይለቀል ማለት ነው፣ ወይም ደግሞ ወደ እግዚአብሔር ይለቀል። ከዛ በኋላ እንግዲህ ያንን ነገር አትራክት አድርጋችሁ የማግኘት እድላችሁ ከፍተኛ ነው ብሎ ያስባል ማለት ነው። ስለዚህ እምነት ከመናገራችሁ በላይ በጣም ፖቴንሻል ያለው ብዙ አቅም ያለው በመጽሐፍ ቅዱስም ሳይቀር የተነገረ ነገር ስለሆነ በትክክለኛው መጽሐፉን ተጠቅማችሁ አሪፍ ለውጥ አምጡበትላችሁ ፈልጋለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁ እንዳይረሳ ማለት ነው። ይመቻችሁ።